እንዴት ናችሁ የጀማዓ? ሰላም ናችሁ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። ቤተሰቦቼ ወክ እያረግን ነው፣ እንሂድ ፈታ ዘና ላርጋችሁ ብዬ ነው እስከምደርስ ድረስ ማለት ነው። ያው ሙሉን ባልጨርስላችሁም የት እንደምገባ ባልጨርስላችሁም ያው በትንሹ ላሳያችሁ። እንዴት ናችሁ? ሰላም ናችሁ? ስራ የመዳም ቅመሞች እንዴት ናችሁ? ላይክ ሰብስክራይብ እያረጋችሁ ቤተሰቦቼ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እዚህ ቦታ የምታውቁ ካላችሁ ሰፈር የሆናችሁ በጣም ወደው ሰፈር ስለሆነ ማለት ነው ኮሜንት ጻፍ አድርጉ። እዚህ ሰፈር ስመጣ ትዝ የሚለኝ ሰፈር ስላለ ነው ማለት ነው ሀገራችን ላይ። ለዛ ነው እላችኋለሁ ውዶቼ። አየሩ ደግሞ በጣም ደስ ይላል። በዚህ ሰዓት ወታችሁ ወክ እያረጋችሁ ዱባይ ላይ በክረምት ነው ማውጣት በዚህ ሰዓት ማለት ነው። ውጭ በጣም ነው ደስ የሚለው። ቦዲ ገርጥ ያለው በተለይ በጣም ደስ የሚለው በጣም እንጂ እንደኛ ሜፓ የሆነ ተማር ላይ ነው። ምንም ማድረግ አይቻልም። እንግዲህ በድል እያለቀሰ መኖር ነው። ወላሂ ያሳዝናል። ጊዜ ያሳዝናል። ወደ ሀገሬ ሰው ትንሽ ቀን እንግዲህ ተስፋ ሙስሊም ተስፋ አይቆርጥም ይላል። ተስፋ ለመቁረጥ ነው። ዘሕማም ነው እንጂ ቢሆንም ደስ ይላል። ደግሞ በዛት ሁሉ ነገር ተንዚላት ነው ጀማ። እቃ መግዛት የፈለጋችሁ ሀገር ለመላክ የፈለጋችሁ ግን ያው ካርጎ ችግር ቢሆንም ያን ለመግዛት የፈለጋችሁ ያሰባችሁ እቃችሁን ገዛ አድርጉ እላችኋለሁ።